የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ከርማችኋል? እንኳን አደረሳችሁ አደረሰን። ሰሙነ ሕማማት ላይ ነን ያለነው። እንግዲህ ሰሙነ ሕማማት ቤተክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማምን የምታስብበት፣ ነገረ መስቀሉን የምታስታውስበት፣ የሰው ልጆች የመዳን ጉዳይ በሰፊው የሚዘከርበት ዕለት ነው። ቤተክርስቲያን ክርስቶስን በሰፊው ነው የምትሰብከው። በተለይ ደግሞ በሰሙነ ሕማማት በከፍተኛ ሁኔታ ሕማሙን መሰረት አድርጋ በትልቅ ታስተምራለች፣ በሰፊው ትሰብካለች። እነዚህ ሰሙነ ሕማማት የተባሉት ቀናቶቹ ከሰኞ ይጀምራል። ሰኞ ቤተክርስቲያን ዕለታትን እያንዳንዱን ከፋፍላ ነው የምታስቀምጠውና ለተሰኞን ሁለት ስያሜዎች ትሰጠዋለች። በሰሙነ ሕማማት የሚመጣው የመጀመሪያው ሰኞ ወይም አንድ ሰኞ ነው የሚኖረው፣ አንጾ ቤተ መቅደስ ይባላል። እንግዲህ በአብይ ጾም እንደምታስታውሱት ምኩራብን እናስታውሳለን እና በምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ መሄዱን ይነግረንና ቅዱስ መጽሐፍ በዕለቱ ቤተ መቅደሱ የነጋዴዎች የወንበዴዎች ሆኖ ስላገኘው መቆጣቱንና ቤቴ የጸሎት ቤት ይባላል እንጂ የወንበዴዎች መናኸሪያ ዋሻ አይሆንም ብሎ ጅራፍ ያነሳበት፣ በቤተ መቅደስ ያልተገቡ የቤተ መቅደስ ነዋያት ያልሆኑ ስለተገኙ ገልብጦ አባሮ ቤተ መቅደሱን በጅራፍ ያጸዳበት ዕለት ነው አንጾ ቤተ መቅደስ። ይሄ በጣም ትልቅ ነገር ነው። የእግዚአብሔር ቤተሰቦች በተለይ ስለ አንጾ ቤተ መቅደስ ስናነሳ ቤተ መቅደስ በተለያየ መንገድ ይተረጎማል። አንደኛው ራሱ እኛ ሰውነታችን ማንነታችን የእግዚአብሔር ቤተ መቅደስ ያስብላል፣ ህብረታችን ቤተ መቅደስ ያስብላል። ከዛ ባሻገር ደግሞ ራሷ አማናዊቷ ቅድስት ቤተ ክርስቲያንም እንደዚሁ ቤተ መቅደስ ትባላለችና በእነዚህ ውስጥ ሰው ራሱን ለቤተ መቅደስ አንጽቶ አብቅቶ እግዚአብሔር የሚከብርበትን ነገር ካልሰራ በስተቀረ እግዚአብሔር ሊፈልግ ሲመጣ ቤተ መቅደሱን ሊከብርበት ሲመጣ ቤተ መቅደሱ የወንበዴ ዋሻ ሆኖ ካገኘው የእግዚአብሔር ቁጣ በማንም ላይ ሊሆን እንደሚችል ማሳያ ጭምር ነው። ዛሬ በቤተ መቅደሳችን በቤተ ክርስቲያናችንን ስንመለከት በእውነት እግዚአብሔር ቢመጣ ለአንጾ ቤተ መቅደስ ጅራፉን የሚያነሳበት ወቅት አይሆንም ወይ ብለን እስክንታዘብ ቤተ መቅደሳችን በንዋያት በሽያጭ በዘረኝነት በተንኮል የተከበበ ሆኖ እናገኘዋለን። ከዛ ባሻገር ያጸዳው በምንድን ነው ካልን በጅራፍ ነው። ቤቴ የጸሎት ቤት ይባላል ብሎ በጅራፍ ነው ያነሳውና ቤተ መቅደስ የሆነውን ሰውነታችንን ሰፍኖበት የነበረውን ኃጢአት በጣም ልብ ልንለው የሚገባ ይሄ ነው። በአንጾ ቤተ መቅደስ አሁን የሚታወሰው ኃጢአት ሰፍኖበት የነበረውን ሰውነታችንን ራሱ እግዚአብሔር ሰውነታችን ሰፎ በኃጢአት ተይዞ ስለነበረ ራሱን ገርፎ ራሱ ተገርፎ ማለት ነው። ራሱ ተገፎ መከራ መስቀልን ተቀብሎ ሰውነታችንን ከኃጢአት ሁሉ አርቆልናል። አሁን በዚህ በሰኞ ዕለት አንጾ ቤተ መቅደስ ማለት ራሱ ተገርፎ የኛን ግርፊያ የአዳምን ግርፊያ ተገርፎ የአዳምን ኃጢአት ያደረቀበት ያጠፋበት ዕለት ነውና የአዳምን ቤተ መቅደስ የመለሰበት ነውና አንጾ ቤተ መቅደስ ይባላል። ሌላኛው የበለስ ነው። የመርገመ በለስ እንላታለን። እንደምታውቁት ትላንትና ሆሳዕናን አክብረናል። ጌታችን በቢታንያ ሆሳዕናን ካከበረ በኋላ እዛው ቢታንያ ላይ አደረና ጠዋት ተነስቶ ወጣ። ከቢታንያ ሲወጣ ቅጠል ያላት በለስ ከርቀት አየ። ስለዚህ ወደ በለሷ ሄደ። በለሷን ምን ሊያደርግ? ከበለሷ ሊበላ። ሰው ነው አምላክ ነው ብለን ነው የምናምለው አምላካችን እግዚአብሔርን። ፍጹም ሰው ፍጹም አምላክ ብለን ስለምናምን ፍጹም ሰው ፍጹም አምላክ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሰው ተራበ ማለት ነው። ይሄ ሰውነቱን የሚያረጋግጥ ነው። ስለዚህ ወደ በለሷ ሄደ። ወደ በለሷ ሲሄድ በለሷን ፍሬ አጣባት። ወዲያውንም ምን የሚል ቃል አለ? ከዚህ በኋላ ፍሬ አይገኝብሽ ብሎ ረገማት። በለሲቱም ደረቀች ይላል። አሁን እዚህ ላይ በደንብ ልናስተውል የሚገባው እኛ የምናመልከው አምላክ ፍጹም ሰው ፍጹም አምላክ የሆነ መለኮት ከስጋ ጋር የተዋሃደ እግዚአብሔርን ነው የምናመልከው። አምላክ ወልደ አምላክ ብለን ነው የምናመልከው። ይሄ አምላክ ወልደ አምላክ ብለን የምናመልክ
እኛን ጌታችን መድኃኒታችን ኢየሱስ ክርስቶስ በአንጻረ በለስ ሊነግረን የፈለገ ነገር አለ። በለስ የተባለ በትርጓሜ እስራኤል ናቸው። እግዚአብሔር ልጁን አንድያ ልጁን ልኮ ከእስራኤል ምን ፈለገ? ሃይማኖት፣ ምግባር፣ ፍቅርን ፈለገ። ሃይማኖትን፣ ምግባር፣ ፍቅርን አጣባቸው። ልክ በለሷ ጋር ሄዶ ፍሬ እንዳጣ አጣባቸው። ይሄ አንደኛውና መሰረታዊው ጉዳይ ነው በአንጻረ በለስ የምናነሳው። አይሁድ የአብርሃም አባታችን ነው ይላሉ። የአብርሃምን ሃይማኖት እንከተላለን ይላሉ። ነገር ግን በአብርሃም እምነትም በአብርሃም ሃይማኖትም የሚሄዱ አልነበሩም። ፍቅርን፣ ምግባርን፣ ሃይማኖትን አጥቶባቸው ነበር ጌታችንና ይህንን መሰረት አድርጎ በበለስ አንጻር ነገራቸው። በበለስ አንጻር ምንም ፍሬ እንዳልተገኘባቸው አስተማራቸው፣ ነገራቸው። ሌላው በአንጻረ በለስ የሚነግረን ኃጢአት ነው። በለስ ሲበሏት ለጊዜው ትጣፍጣለች። ኃጢአት ሲሰሯት ለጊዜው ትጣፍጣለች፣ ቆይታ ግን ትመራለች። ኃጢአትም ዋጋዋ ከባድ ነው። በለስ ቅጠሏ ሰፊ ነው። ኃጢአትም በዓለም ላይ ተንሰራፍቶ ነበር። ስለዚህ በአዳም ተንሰራፍቶ የነበረን ኃጢአት በለስን ረግሞ ከፍሬዋ እንዳደረቃት በአዳም የነበረን ኃጢአት አምላካችን እግዚአብሔር ራሱ ምን አድርጎልናል? ኃጢአትን አስወግዶልናል። የአዳምን መርገም ከአዳም ሕይወት አስወጥቶለታልና መርገመ በለስ ብለን በአንጻረ በለስ የሚነገር ትምህርትን ታስተምራለች ቤተክርስቲያን። የተወደዳችሁ የእግዚአብሔር ቤተሰቦች ሁለተኛው ቀን ዕለተ ሰሉስ ይባላል። በሰሙነ ሕማማት የምናነሳው ማለት ነው። ይሄ ዕለተ ሰሉስ የሚባለው ሁለት ስያሜዎች አሉት። ልክ እንደ ዕለተ ሰኑይ ወይም እንደ ሰኞ ሁለት ስያሜዎች አሉት። አንደኛው የጥያቄ ቀን ይባላል። ሁለተኛው የትምህርት ቀን ይባላል። የጥያቄ ቀን ምንድነው ካልን ጌታችን መድኃኒታችን ኢየሱስ ክርስቶስ በሰኞ ትምህርታችን እንዳየነው አንጾ ቤተ መቅደስን አካሂዷል። በቤተ መቅደስ የነበረውን ነውር በሙሉ ገልብጦ በጅራፍ አባሮ በቁጣ ቤቴ የጸሎት ቤት ይባላል ብሎ ነበርና ይህንን ፈሪሳውያን፣ የአይሁድ ሊቃናት፣ ካህናቱ በሙሉ ተሰብስበው ለጌታችን ጥያቄ ይዘው መጡ። ይህን የምታደርገው በምን ስልጣን ነው? ቤተ መቅደስን ቤቴ የምትል ቤቱን የአባቴ ቤት የምትል በምን ስልጣን ነው አሉት። አልተረዱትም፣ ልቦናቸው ታውሮባቸው እንጂ ለነገስታት ስልጣንን፣ ሹመትን፣ ለካህናት ክህነትን የሚሰጥ የስልጣንም የሹመትም ሁሉ ምንጭ እንደሆነ የሚታወቀውን ጌታ ነው የጠየቁት። ስለዚህ በጠየቁት ጊዜ አንድ ነገር አነሳላቸው። እሱ ምንድነው ያላቸው? ስለ ዮሐንስ፣ ስለ መጥምቀ መለኮት ቅዱስ ዮሐንስ አነሳላቸው። አሁን እነሱ የጠየቁት የሹመት የስልጣን ጥያቄ ነውና እሱም የሹመት የስልጣን ጥያቄ አነሳላቸው። እናንተ ይሄ እንዲመለስላችሁ ከፈለጋችሁ አንድ ጥያቄ እጠይቃችኋለሁ። የመጥምቀ መለኮት የቅዱስ ዮሐንስ ጥምቀቱ ከወዴት ናት አላቸው። ከሰማይ ናት ወይስ ከምድር አላቸው። ከሰማይ ብሎ የሚያላቸውን አዎ ከሰማይ ነው ቢሉ ምን ሊሆንባቸው ነው? ለምን አላመናችሁትም ሊባሉ ነው። አይ ከምድር ነው ቢሉ ደግሞ ህዝቡ ዮሐንስን እንደ ነብይ ተቀብሎት ነበርና ብዙም ተከታይ ያለውና ሊወገሩ እንደሆነ ገባቸው። ስለዚህ ለዚህ ሁለቱንም መልስ መስጠት አደጋ ውስጥ እንደሚከታቸው ሲያውቁ መጡና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምን አሉት? የዮሐንስ ጥምቀት ከየት እንደሆነች አናውቅም አሉት። አይ እንግዲህ ይህን ካላወቃችሁ እኔም በምን ስልጣን እንደማደርግ አልነግራችሁም አላቸው። የእግዚአብሔር ቤተሰቦች ወደ እግዚአብሔር ቤት ስንመጣ የምንጠይቀው ጥያቄው ከሃይማኖት የሚመነጭ ነው፣ ሰውን ለማሰናከል ነው፣ ለመጥለፍ ነው፣ ከቅንነት ነው፣ ለመማር ነው የሚለው ነገር በደንብ እናይበታለን። ምክንያቱስ ብዙዎች በቤተ ክርስቲያን ያሉ ከሰዎች ቃል የሚለቅሙ ከመማር ይልቅ ቃሉን ከመስማት ይልቅ
የሰዎችን መሰነካከል መውደቅን መሰረት የሚያደርጉ ሰዎች አሉና ይሄንን ጌታ አስተማራቸው። ሌላው ትልቁ በዚህ ዕለት የምናነሳው የትምህርት ቀን ነው። የትምህርት ቀን ዕለተ ትምህርት ትባላለች። እቺ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ረጅም ትምህርት በማስተማሩ የተሰጠ ስያሜ ነው። በተለይ ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ በማቅረብ መክሮ በመመለስ እንደሚገባ ትኩረት ተሰጥቶ የሚነሳበት ነው። ይሄ የትምህርት ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ የመጣው ለኃጥአን ነው፣ ለማዳን ነው። መዳን ደግሞ ትምህርትን መሰረት አድርጎ ነው። ምክንያቱም ሰው ከመስማት ከማወቅ ነው የሚያምነውና ይህንን መሰረት አድርጎ ረጅም ትምህርት የተሰጠበት ነው። ወንጌላውያኑ ተባብረውበታል። የማቴዎስ ወንጌል በምዕራፍ 21 ላይ፣ በምዕራፍ 25 ላይ፣ የማርቆስ ወንጌል በምዕራፍ 12 ላይ፣ የሉቃስ ወንጌል ምዕራፍ 20 ላይ እንዲህ በርከት አድርጎ መጥቀስ ይቻላል። ረጅም ትምህርት የተሰጠበት ነው። ስለዚህ ዕለተ ሰሉስን ቤተክርስቲያን በሰሙነ ሕማማት የጥያቄ ቀንና የትምህርት ቀን ብላ ታስተምራለች። እግዚአብሔር ከሁላችን ጋር